የምንድነው ግን አንዳንድ ሰዎች የማያልፍ ይመስላቸዋል። አንዳንድ ሰዎች ያው በዛው መቀጠል ይመስላቸዋል። ነገሩ የማያልፍ ነገር የለም። አንተ እንዳሰብከው ሳይሆን ያው በፈጣሪ ስጦታ ስለሆነ ይሄ ሁሉ ነገር የሚመጣብን ፈተና ውስጥ እንኳን ብትሆን ምንም ያህል ፈተና ውስጥ ብትሆን ምንም ያክል ጭንቀት ውስጥም ብትሆን ትዕግስት ያስፈልጋል። ትዕግስተኛ ከሆንክ መቼም ያሰብክበትም ትደርሳለህ። ነገሮቹን ቻይ ከሆንክ ያሰብክበትም ትደርሳለህ። ግን ችኩል ከሆንክ ውሳኔን ችኩል የምትወስን ከሆነ ነገሮቹ ሊከብዱብህ ይችላሉ። እና አንዳንድ ሰዎች የውሳኔ ችኩላሉ። አንዳንድ ደግሞ ይጸጸታሉ። ቸኩሎ ከወሰዱት በኋላ ውሳኔውን ይጸጸታሉ። ባይተው ይሄ ማለት ያለማሰብ አስቦ ውሳኔውን ካለመወሰን በተነሳ ራሱንም ይጎዳል። ራሱንም ጎድቶ ደግሞ በቃ ራሱ ያላሰበውን ነገር በመወሰኑ በጣም ይቆጨዋል። ይሄ ቁጭት ከየት እንደሚመጣ ታውቃለህ? ያው በችኩል ነው የወሰደው ውሳኔውን ሳያስብ ነው። አንዳንድ ነገሮች አጋጣሚ እንኳን ቢያጋጥሙን ትዕግስት ያስፈልገናል። ትዕግስት በቃ መታገስ። እስቲ አንድ የሆነ ፈተናው እንኳን ቢደርስብን የምር ታገስ። ከዛ መጨረሻው ታለ የምር መጨረሻው ምን ያህል እንደሚያምር ታለ። አንድ ሰው ነበረ። እሱም ምን እንደሚሆን ታውቃለህ? አንድ የሚወዳት ሚስቱ ነበረችና እሱ ስራ ቦታ ይሄዳል። እሷም እንደዛው ስራ ቦታ ትሄዳለች። በነገራችን ላይ የሱ እኮ የስራ ቦታ ቢያንስ እሱ 10 ሰዓት ወደዛ አካባቢ ነው የሚገባው ከስራ ቦታ። እሷ ወደ 12 ሰዓት ወደ 1 ሰዓት ወደዛ አካባቢ ነው የሚገባው። ይሄ ሰውዬ እንግዲህ ቀድሞ ቤት በመግባት ሁሌ ቀድሞ ቤት ይገባል። እዛ ሚስትየው ያው እንደተለመደ ስራም አይደለ ወደ 1 ሰዓት አካባቢ ነው የምትመጣው። እዛ እሱ ምን ሆነሽ ነው እስከዚህ ሰዓት እስከ 1 ሰዓት ሙሉ የምትቆይው? ምን ሆነሽ ነው? ምን አይነት ስራ ቢሆን ነው? ያውቃል እኮ ያውቃል። እሱ ምን እንደሆነ ታውቃላችሁ? አሁን እኔ በጣም ተጠራጥሯል እኮ በጣም ነው የተጠራጠራት እሷን ማለት ነው። ይሄ አሁን ጥርጥር አሁን እስከ መጨረሻ አዳምጡ። ይሄ ውሳኔ አሁን ወዴት እንደሚወስድ ይገርማል እኮ። እዛ ይጠራጠራል። ከዕለታት አንድ ቀንም እንደዛው አመሽታ ትመጣለች። ከዛ ባይዘው ትሳቀቃለች። ሚስትየው በጣም ነው የምትሳቀቀው። ያው ስራም ማለት ማቋረጥም አችልም። ያው የወንድ ኪስን ራሱ ሴቶች በቃ ወንድን ብር መጠየቅ በጣም ይፈራሉ። ከዛ መጠየቅ በተነሳ እሷ ያው ውስጧ ብር ባልየዋን ብር መጠየቅ አፍራ ነው። በነገራችን ላይ እንደዛ እያመሸች ትመጣለች። አንድ ቀን ዕለታት አንድ ቀን እሱ እንደተለመደ ይናገራታል። ሲናገራት የምንድነው አንተ ማታምነኝ? እኔ እኮ ስራ ቦታ ውዬ ነው የምመጣው። አንተ እንደምታስበው አይደለም። እና እንደና አንተ እንደዚህ እኔ እንደዚህ አይነት አንተ እንደምታስበው ሰው አይነት አይደለሁም። እሱ ምን እንዳሰበ ታውቃለህ? ከሌላ ሰው ጋር እንደምትቆይ ምናምን ነው አስተሳሰቡ የሱ። እሷ ግን በፍጹም እንደዚህ ያስባል ብላ ራሱ አትጠብቀውም እሱ። እና አንድ ቀን ጠጥቶ ይመጣላል ይሄ ሰውዬ። እሷ ከገባች በኋላ
ወደ 2 ሰዓት ነው የመጣው። ከዛ ያው ታውቃለህ አይደል ፈረደባት። አምሽተሽ እንደዚህ ትመጫለሽ፣ በዚህ 1 ሰዓት ተኩል ትመጫታለሽ ምንድነው ብሎ ሆዱ ውስጥ ልብ ውስጥ የደበቀውንም አውጥቶ እናገርላል። የሰውየው ጥፋቱ ምን እንደሆነ ንገር። ጥርጥሩ 1 2 ደግሞ አንድ ሚስቱን ካመነ በኋላ እሱ ደግሞ ከስሯ ከኋላዋ መከተሉ በሱ ብቻ ሳይሆን አስባል እሷን ከተለያዩ በኋላ ችግሩ እኮ እሱ ላይ ሳይሆን እሷ ማለት እሷ ላይ ሳይሆን እኮ እሱ ጋር ነው። አሁን ከተለያዩ በኋላ እነሱ ልጆች አሉ። ልጆቹ ጎዳና ይወጣሉ። የሀገሪቷም የልጆቿም እሱ የልጆቹ ቢያስብ እንኳን ከሷ ጋር መጣላትንም ፈጽሞ አያስብም። አሁን ወደ ታሪኩን ጠጥቶ መጣላል። ከዛ እንደዚህ 1 ሰዓት ተኩል 1 ሰዓት እየመጣሽ ብሎ እናገራታል። እሷ ያው ትግስተኛ ናት፣ ታገሰች። 2ኛ ቀንም እንደዛ፣ 3ኛ ቀን በቃ በጣም ላፊ በዛበትና ትታው ትሄዳለች ወደ ቤተሰቧ። ከዛ ትታው ከሄደች በኋላ ልጆቹ ያው የሚበሉትን ምሰራላቸው የለምና እሱ ድሮ አዳሚ 11 ሰዓት ይገባ ነበረ፣ ወደ 3 ሰዓት ወደ 2 ሰዓት። እሷ እንኳን ስራ ላይ ቆይታ ነው እሱ ዝናና 3 ሰዓትና 2 ሰዓት ልጆች የሚበሉ የሚጠጡ አይልም እየገባል። አሁን ልጆቹንም ጎዳ፣ ራሱንም ጎዳ። ራሱንም እንዴት ጎዳ ካልከኝ ሚስቱን ቢሰማ ሚስቱን ቢያምናት እሱ በምንም አይሉ ወደ ሱስነት ወደ መጠጣት ድሮ ማይጠጣ እኮ ነው። 11 እና 12 ሰዓት እኮ ቤት ነው እንደ ዶሮ የሚገኘው ድሮ። አሁን ደግሞ አዳመ ከሱ ጋር ተጣርታ እሷም ሄደች፣ እሱም ጠጭ ሆነ። የራሱም ጉዳት ሆነ፣ የቤተሰቡም የልጆችም ጉዳት ሆነ። ያው እሱ ውሳኔውም መጥፎ ስለነበረ ጥርጥሩም መጥፎ ስለነበረ ነውና ወንድሜ ከእንደዚህ አይነት ነገሮች ራስን ጠንቀቅ በል። ማለትም እንደዚህ እንኳን ሚስት ውጪ ብትቆይም እንኳን መጠራጠር የለብህም። ካመንክባት ሴት ልጅ ላይ አንዴ ካመንክ እሷም ታማኝነት ይኖራታል። እና የማለት የፈለኩት ውሳኔን ቾክላት ትወስን። ሴት ልጅን አትጠራጠር፣ ሚስቴን አትጠራጠር። አንዴ ካመንክባት ይመንባት፣ በዛው ቀጥል ልልህ ነው። አመሰግናለሁ ስለሰማኸኝ። እንግዲህ ቀጣይ ክፍል ይቀጥላል። ቸር ቆዩልኝ። አመሰግናለሁ። ደህና ዋሉ።